እስቲ አሁን ደግሞ ወደ ቀጣዩ ሴክሽን እንሂድና ስለ ኳንተም ቲዮሪና የፎቶን ሐሳቦች እንነጋገር። ለምሳሌ እዚህ ጋር አንድ ብርሃን አለ እንበል። ባትሪ ሊሆን ይችላል፣ ፀሐይ ሊሆን ይችላል፣ ብቻ የሆነ ብርሃን አለ። ይህንን ብርሃን ስንመለከት ከድሮ ጊዜ ጀምሮ ብዙዎቻችን የምናስበው ይህ ብርሃን ወይንም ላይት ኮንቲኒየስ እንደሆነ ነው። በቀጥታ ኮንቲኒየስሊ የሚፈስ ነገር እንደሆነ ነው የምናስበው። ሐሳቡን በምሳሌ ለማስረዳት ያክል እዚህ ጋር ባልዲ ቢኖርና ወደዚህ ባልዲ የሆነ ውሃ ብንገለብጥ ውሃው በቀጥታ ኮንቲኒየስሊ ይፈሳል። ከድሮ ጀምሮ ስለ ብርሃን ስናስብ የምናስበውን በዛ መንገድ ነው። በቀጥታ የሚፈስ በቀጥታ የሚሄድ ነገር አድርገን ነው የምንወስደው። እስካሁን በተነጋገርናቸው ሐሳቦች ደግሞ ላይት የምንላቸው ኤሌክትሮማግኔቲክ ራዲዬሽን ናቸው ብለናል። ስለዚህ ላይት ኮንቲኒየስ ነው ስንል ኤሌክትሮማግኔቲክ ራዲዬሽኖች ኮንቲኒየስ ናቸው እያልን ነው ማለት ነው። እስቲ ይሄ ሐሳብ ልክ ነው ወይንስ አይደለም የሚለውን ነገር አንደርስታንድ ለማድረግ እንሞክር። ይህንን ነገር ደግሞ አንደርስታንድ ለማድረግ ስለ ቴምፕሬቸር ወይንም ሙቀት ስለምንለው ነገር እናስብ። እንዴ እዚህ ጋር ስለ ብርሃንና ስለ ኤሌክትሮማግኔቲክ ራዲዬሽን እያወራን ለምንድን ነው ስለ ሙቀት የምታወራው ስለ ቴምፕሬቸር የምታወራው ልትሉኝ ትችላላችሁ። ግን ከምታስቡት በላይ ከፍተኛ ግንኙነት አላቸው። ለምሳሌ እዚህ ጋር ፀሐይ እያበራች ነው እንበል። ፀሐይ የምትሰጠው ብርሃን ደግሞ አሁን እንደተነጋገርነው ኢኤምአር ኤሌክትሮማግኔቲክ ራዲዬሽን ኢነርጂ ነው። ጊዜው ደግሞ ከቀኑ 6 ሰዓት ላይ ነው ብላችሁና ፀሐይ አናታችሁ ላይ በምትሆንበት ሰዓት ላይ ወጥታችሁ ብትቆሙ ብዙም ሳይቆይ የሰውነታችሁ ሙቀት ወይንም ቴምፕሬቸር ይጨምራል ወይንም ይሞቃችኋል። ምክንያቱም ፀሐይ ስር ነው ያላችሁት። ይህ ደግሞ የሚሆነው ሰዎች ላይ ብቻ አይደለም። ፀሐይ ስር ብረትን ብታስቀምጡ ብረቱ ይግላል፣ ሙቀቱ ይጨምራል። ይህ ማለት በግልጽ በላይት በብርሃን በኤሌክትሮማግኔቲክ ራዲዬሽን እና በቴምፕሬቸር መካከል ግንኙነት እንዳለ ያሳየናል። ይህንን ግንኙነት በደንብ አንደርስታንድ እንድታረጉ ቴምፕሬቸር ሙቀት የምንለው ነገር ምን እንደሆነ ልንገራችሁ። በእኛ ውስጥም ሆነ በብረት ውስጥም ሆነ ማተር በምንላቸው ቴምፕሬቸር አፌክት ሊያደርጋቸው በሚችሉ ነገሮች በሙሉ ውስጥ ኤሌክትሮኖች አሉ። እነዚህ ኤሌክትሮኖች ቅድም እንደተነጋገርነው በዙሪያቸው ኤሌክትሪክ ፊልድ አላቸው። የእነዚህ ኤሌክትሮኖች ካይነቲክ ኢነርጂ የሚንቀሳቀሱበት ኢነርጂ ጨምሮ ልክ እንደዚህ ኦሲሌት የሚያደርጉ ከሆነ ቴምፕሬቸር ሙቀት የምንለው ነገር ይፈጠራል። ከዛ ነው ቴምፕሬቸርን ዲፋይን ስናደርገው a measure of the average kinetic energy of the particles የፓርቲክሎች ካይነቲክ ኢነርጂ ሜዠር ነው የምንለው። እነዚህ ፓርቲክሎች በጣም በፍጥነት ኦሲሌት የሚያደርጉ ከሆነ የሙቀት መጠኑ በዛው መጠን ይጨምራል። እነዚህ ኤሌክትሮኖች ኦሲሌት የሚያደርጉት በትንሽዬ መጠን ከሆነ ደግሞ የቴምፕሬቸር መጠኑ ይቀንሳል። ይህንን ነገር ስትመለከቱ ቅድም ኤሌክትሮማግኔቲክ ራዲዬሽኖች ይፈጠሩበታል ካለው መንገድ ጋር ተመሳሳይ ነገር ነው። ምክንያቱም ቅድም ስንነጋገር እንደ ኤሌክትሮን ያሉ ቻርጅድ ፓርቲክሎች ልክ እንደዚህ ኦሲሌት እያደረጉ አክሰለሬት እና ዲሰለሬት ሲያደርጉ ኢነርጂ ይለቃሉ። ያን የሚለቁትን ኢነርጂ ኢኤምአር ወይንም ኤሌክትሮማግኔቲክ ራዲዬሽን እንለዋለን ብለናል። ይሄ ማለት ኤሌክትሮማግኔቲክ ራዲዬሽን እና ቴምፕሬቸር ቀጥተኛ ግንኙነት ነው ያላቸው። የፓርቲክሎቹ ኦሲሌሽኖች ሲጨምር ካይናቲክ ኢነርጂያቸው ጨምሯል ማለት ነው። ካይናቲክ ኢነርጂያቸው ሲጨምር ቴምፕሬቸራቸው ይጨምራል። ቴምፕሬቸራቸው ሲጨምር ደግሞ ሪሊዝ የሚደረጉት ኤሌክትሮማግኔቲክ ራዲዬሽኖች ፍሪኩዌንሲ ይጨምራል። ይህንን ሐሳብ በዌቭ መልክ ካየነው ፓርቲክሎቹ የዚህ አይነት ዌቭ ካላቸው ሪሊዝ የሚያደርጉት የኤሌክትሮማግኔቲክ ራዲዬሽን ዌቭም የዛውኑ አይነት ይሆናል። ፓርቲክሎቹ ኦሲሌሽናቸው ሲቀንስ ሪሊዝ የሚያደርጉት የኤሌክትሮማግኔቲክ ራዲዬሽን ዌቭሌንግዝም ይጨምራል። ፓርቲክሎቹ ኦሲሌት የሚያደርጉበትን ፍጥነት ወይንም ፍሪኩዌንሲ ሲጨምሩ ሪሊዝ የሚሆነው ኤሌክትሮማግኔቲክ ራዲዬሽን ፍሪኩዌንሲም አብሮ ይጨምራል። ስለዚህ በሙቀትና ሪሊዝ በሚደረገው ኢነርጂ መካከል ያለው ሪሌሽን ዳይሬክት ነው ማለት ነው። ስለዚህ እነዚህ ፓርቲክሎች ኦሲሌት የሚያደርጉበት የኢነርጂ መጠን መለያየት እነዚህን የተለያዩ አይነት ኤሌክትሮማግኔቲክ ራዲዬሽኖች ይፈጥራል ማለት ነው። ሐሳቡን ሞር ላብራራላችሁ። ለምሳሌ እዚህ ጋር አንድ ብረት አለ ልበላችሁ። ብረቱ እንደምትመለከቱት የሲልቨር ወይንም የብር ከለር ያለው ነው። ብትነኩትም ችግር የለውም፣ ስታዩትም ደግሞ ምንም የሚያበራ ነገር የለውም። ነገር ግን ይህንኑ ብረት እሳት ላይ አድርገነው እንዲግልና እንዲሞቅ ብናረገው ትንሽ ቆይቶ ግለው ማድረግ ማብራት ይጀምራል። ልክ እንደዚህ ቀይ ወደሚመስል ብርቱካናማ ወደሚመስል ነገር ይቀየራል። አሁን መጀመሪያ ላይ እሳት ባልነካው ብረትና አሁን እሳት በነካው ብረት መካከል
የተፈጠረው ልዩነት ምንድነው የሚለውን አንደርስታንድ እናድርግ። የመጀመሪያውን እሳት ያልነካው ቴምፕሬቸሩን ያልጨመርነውን ምንም የማያበራው ብረት ቴምፕሬቸሩ ዝቅ ያለ ነው። ቴምፕሬቸሩ ዝቅ ያለ ነው ማለት በብረቱ ውስጥ ያሉት ፓርቲክሎች ኦሲሌሽናቸው ዝቅ ያለ ነው ማለት ነው። ኦሲሌሽናቸው ደግሞ ዝቅ ያለ ነው ማለት ፓርቲክሎቹ ያላቸው ካይኔቲክ ኤነርጂ ዝቅ ያለ ነው ማለት ነው። ኦሲሌሽናቸው ዝቅ ብሎ ኢነርጂያቸው ዝቅ ካለም ሪሊዝ የሚያደርጉት የኤሌክትሮማግኔቲክ ራዲዬሽን ፍሪኩዌንሲም በዛው መጠን ዝቅ ያለ ነው። ስለዚህ ባለው አትሞስፌሪክ ቴምፕሬቸር ሪሊዝ ሊያደርጉ የሚችሉት ኤሌክትሮማግኔቲክ ራዲዬሽን ከ700 ናኖሜትር እስከ 1 ሚሊሜትር የሆነ ማለትም በኢንፍራሬድ ራዲዬሽን ውስጥ ያለ ነው። ነገር ግን ቅድም እንደተነጋገርነው በአይናችን ማየት የምንችለው ቪዚብል ላይትን ብቻ ነው። ስለዚህ እነዚህን ኢንፍራሬድ ራዲዬሽኖች ስለማናያቸው እሳት ያልነካው ዝም ብሎ በኖርማል ቴምፕሬቸር የተቀመጠው ብረት ግሎው ሲያደርግ ወይንም ኤሌክትሮማግኔቲክ ራዲዬሽን ሪሊዝ ሲያደርግ አናየው። በአንጻሩ ይህንን ብረት እሳት ላይ አስቀምጠነው ቴምፕሬቸሩን በደንብ ስንጨምረው በሜታሉ ውስጥ ያሉት ፓርቲክሎች ኦሲሌሽናቸው ይጨምራል። ኦሲሌሽናቸው ሲጨምር ካይነቲክ ኢነርጂያቸው ይጨምራል። ካይነቲክ ኢነርጂያቸው መጨመሩ ደግሞ ሪሊዝ የሚያደርጉት ኤሌክትሮማግኔቲክ ራዲዬሽን ፍሪኩዌንሲው እንዲጨምር ያደርጋል። ስለዚህ በኖርማል ቴምፕሬቸር ኢንፍራሬድ ራዲዬት ሲያደርግ የነበረው ብረት ልክ ቴምፕሬቸሩን ስንጨምርለትና ሪሊዝ የሚያደርገው ኤሌክትሮማግኔቲክ ራዲዬሽን ፍሪኩዌንሲ ሲጨምር ቪዚብል ላይቶች ሪሊዝ መሆን ይጀምራሉ። ቪዚብል ላይቶች ደግሞ ቅድም እንደተነጋገርነው ማየት የምንችላቸው ኤሌክትሮማግኔቲክ ራዲዬሽኖች ናቸው። ለዛ ነው አሁን ብረቱ ግሎው ሲያደርግ የምናየው፣ ምክንያቱም ማየት የምንችለውን ኤሌክትሮማግኔቲክ ራዲዬሽን ሪሊዝ ማድረግ ስለሚጀምር ማለት ነው። ያ የሆነው ግን ቴምፕሬቸሩ ስለጨመረ ነው። ከዚህ የምንረዳው ሐሳብ ሙቀት እስካለ ድረስ እኛ ሰዎችም ብንሆን የምንቀመጥበት ወንበርም ቢሆን አህዮችም ቢሆኑ ዛፎችም ቢሆኑ ቴምፕሬቸር እስካለ ድረስ ፓርቲክሎቻቸው ኦሲሌት ያደርጋሉ። እነዛ ኦሲሌት የሚያደርጉ ፓርቲክሎች ደግሞ ኤሌክትሮማግኔቲክ ራዲዬሽን ጀነሬት ያደርጋሉ። በእኛ አትሞስፌሪክ ቴምፕሬቸር አንደር ኖርማል ሰርከምስታንስ ሁላችንም ራዲዬት የምናደርገው የኤሌክትሮማግኔቲክ ራዲዬሽን አይነት የኢንፍራሬድ ራዲዬሽን ነው። ስለዚህ አሁን ተቀምጣችሁ እያያችሁ ባላችሁበት ሰዓት እኔም እናንተም ሁላችንም ባለው ኖርማል ቴምፕሬቸር ኮንቲኒየስሊ ኢንፍራሬድ ራዲዬሽንን ከሰውነታችን ኢሚት እናደርጋለን። እዚህ ጋር ግን ኢንፍራሬዶቹን ለምን እንደማናይ በአንጻሩ ደግሞ ቪዚብል ላይት የሆኑትን ኤኤምአር ወይንም ኤሌክትሮማግኔቲክ ራዲዬሽኖች ለምን እንደምናይ ልንገራችሁ። ለምሳሌ እኛ እዚህ ጋር ብንሆንና እዚህ ጋር ያለውን ዛፍ ማየት ከፈለግን እኛ ይህንን ዛፍ ልናይ የምንችልበት ብቸኛው መንገድ የሆነ የብርሃን ሶርስ ፀሐይ ሊሆን ይችላል፣ አምፖል፣ ዋሬቨር ከ380 እስከ 750 ናኖሜትር ዌቭሌንግዝ ያለው ቪዚብል ላይት ኢሚት አድርጎ ዛፉ ላይ ሪፍሌክት አድርጎ ወደ አይናችን ሲመጣም አይናችን ደግሞ ሴንስ ማድረግ የሚችለው ማየት የሚችለው ከ380 እስከ 750 ናኖሜትር ድረስ ዌቭሌንግዝ ያላቸውን ኤሌክትሮማግኔቲክ ራዲዬሽኖች ብቻ ነው። ለዛ ነው ልክ ሲመሽ ፀሐይ ስትገባ ወይንም አምፖሉ ሲጠፋ ጭልም የሚልብን ምንም ነገር ማየት የማልችለው ብቸኛው ማየት የምንችለው ቪዚብል ላይት ስለሆነ ነው። ነገር ግን ቅድም እንዳልኳችሁ እኛን ጨምሮ በዙሪያችን ያሉ ነገሮች ሁሉ የኢንፍራሬድ ራዲዬሽን እናመነጫለን። ነገር ግን ያንን ኢንፍራሬድ ራዲዬሽን ማየት አንችልም። ስለዚህ በማታ ለማየት ምን አደረግን? እነዚህን ኢንፍራሬዶች ዲቴክት አድርጎ እኛ ማየት ወደምንችላቸው ቪዚብል ላይቶች መቀየር የሚችል ካሜራ ሰራን። የኢንፍራሬድ ካሜራ እንላቸዋለን። ቅድም እንደነገርኳችሁ ደግሞ በአትሞስፌሪክ ቴምፕሬቸር ውስጥ እስካለን ድረስ ያንን ቴምፕሬቸር ኤክስፒሪየንስ የሚያደርጉ ነገሮች በሙሉ ኢንፍራሬድ ሪሊዝ እናደርጋለን። ስለዚህ በዚህ ካሜራ በማታ በዙሪያችን ያሉትን ነገሮች ማየት እንችላለን ማለት ነው። ለዛ ነው ቅድም ኢንፍራሬድ ሬን በመጠቀም በጨለማ ማየት እንችላለን ያልኳችሁ። እስካሁን በተነጋገርናቸው ሐሳቦች ቴምፕሬቸር፣ የኤሌክትሮማግኔቲክ ራዲዬሽኑ ፍሪኩዌንሲና ኢነርጂ አንዳቸው ከአንዳቸው ጋር ቀጥተኛ ግንኙነት እንዳላቸው ተነጋግረናል። እዚህ ጋር ግን አንድ ነገር ልብ እንድትሉልኝ ይፈልጋለሁ። አሁን ባየነው ሐሳብ መሰረት የኤሌክትሮማግኔቲክ ራዲዬሽኑ ፍሪኩዌንሲና የኤሌክትሮማግኔቲክ ራዲዬሽኑ ኢነርጂ ዳይሬክትሊ ፕሮፖርሽናል ናቸው። ይህ ማለት የኤሌክትሮማግኔቲክ ራዲዬሽኑ ፍሪኩዌንሲ ሲጨምር ኢነርጂ ይጨምራል፣ ሲቀንስ አብሮ ይቀንሳል። ይሄ ማለት እነዚህን የተለያዩ የኤሌክትሮማግኔቲክ ራዲዬሽን አይነቶች ባላቸው የፍሪኩዌንሲ መጠን ብንደረድራቸው ከራዲዮ ዌቭ ወደ ጋማ ሬይ እየሄድን ስንሄድ ፍሪኩዌንሲያችን እየጨመረ ሄደ። ፍሪኩዌንሲና የሚይዙት ኢነርጂ ደግሞ ዳይሬክትሊ ፕሮፖርሽናል ነው ስላልን
ከራዲዮ ዌቭ ወደ ጋማ ሬይ ስንሄድም ያላቸው የኤነርጂ መጠንም በዛው መጠን እየጨመረ ይሄዳል ማለት ነው። ስለዚህ የኤሌክትሮማግኔቲክ ራዲዬሽኖች ፍሪኩዌንሲና ኢነርጂ ፕሮፖርሽናል ነው። እዚህ ጋር ግን አሁንም በጣም ዋይልድ የሆነ የሚገርም ሐሳብ ልንገራችሁ። የኤሌክትሮማግኔቲክ ራዲዬሽኖችን ፍሪኩዌንሲና ተሸክመው የሚጓዙትን ኢነርጂ ሬሾአቸውን ስትፈልጉት ማለትም ኢነርጂውን ለፍሪኩዌንሲያቸው ስታካፍሉ የምታገኙት ይህንን ኮንስታንት ቁጥር ነው። ይሄ ማለት ኤሌክትሮማግኔቲክ ራዲዬሽኑ ሎው ፍሪኩዌንሲም ቢኖረው ሃይ ፍሪኩዌንሲ ቢኖረውም ይዘው የሚጓዙትን ኢነርጂ ለዚህ ፍሪኩዌንሳቸው ካካፈልን ሁል ጊዜ ይህንን ኮንስታንት ቁጥር ነው የምናገኘው። ይህንን ሁል ጊዜ ኢነርጂን ለፍሪኩዌንሲው ስናካፍል የምናገኘውን ኮንስታንት ቁጥር ፕላንክስ ኮንስታንት እያልን ነው የምንጠራው። ያው ፕላንክስ ኮንስታንት እያልን የምንጠራበት ምክንያት ይህንን ለመጀመሪያ ጊዜ ዲስከቨር ያደረገው ማክስ ፕላንክ የሚባል የጀርመን ሳይንቲስት ስለሆነ በሱ ስም ነው የጠራ ነው። ይህ አይዲያ ከምታስቡት በላይ በዙሪያችን ያለውን ዓለም የምናይበትን መንገድ የቀየረን። ምክንያቱም ይህ ኮንስታንት መኖሩ የሚነግረን እያንዳንዱ ፍሪኩዌንሲ ስፔሲፊክ የሆነ ኢነርጂ ይዞ እንደሚጓዝ ነው የሚነግረን። እንደዚህ አድርጋችሁ አስቡት። አሁን ለማስረዳት እንዲመቸኝ የፕላንክን ኮንስታንት 2 ነው እንበል። ያው 10 ጊዜ 6 ነጥብ ምናምን ከምል ማለት ነው። ሁል ጊዜ ኢነርጂን ለፍሪኩዌንሲ ሳካፍል ማግኘት ያለብኝ ይሄንን 2 ቁጥር ነው። ይሄ ማለት የሆነ ኢነርጂ ሊኖረው የሚችለው ፍሪኩዌንሲ ስፔሲፊክ ነው። የሆነ ፍሪኩዌንሲ ሊኖረው የሚችለው ኢነርጂ ስፔሲፊክ ነው ማለት ነው። አሁን ኮንስታንታችን 2 ነው ስላልን ለምሳሌ ኢነርጂያችን 4 ቢሆንና ፍሪኩዌንሲያችን 2 ቢሆን 2 ይሰጠናል ኮንስታንታችንን። ሌላ 2 ኮንስታንት ሊሰጠን የሚችለው 6ን ለ3 ብናካፍል፣ 8ን ለ4 ብናካፍል ወይንም 10ን ለ5 ብናካፍል ይህንን ኮንስታንት እናገኘዋለን። ስለዚህ ኢነርጂና ፍሪኩዌንሲ ሊሆኑ የሚችሉት ተካፍለው 2 ሊሰጡን የሚችሉ ቁጥሮች ብቻ ናቸው። አሁን እዚህ ጋር ልብ በሉ። እዚህ ጋር ከላይ 4 6 8 10 ያልናቸው ኢነርጂን ሪፕሬዘንት የሚያደርጉ ናቸው። ከታች 2 3 4 5 ያልናቸው ፍሪኩዌንሲን ሪፕሬዘንት ሊያደርጉ የሚችሉ ናቸው። ይህን ሐሳብ ከተረዳን ምን ማለት እንደሆነ እንነጋገር። 2 ፍሪኩዌንሲ ያለው ዌቭ ካለ ይሄ ዌቭ ሊኖረው የሚችለው ኢነርጂ 4 ብቻ ነው ማለት ነው። በአንጻሩ ደግሞ 3 ፍሪኩዌንሲ ያለው ዌቭ ካለ ሊኖረው የሚችለው ኢነርጂ የትም ይሁን የትም 6 ነው ማለት ነው። 4 ዌቭ ያለውን ከሆነ ሊኖረው የሚችለው 8 ነው ማለት ነው። 5 ፍሪኩዌንሲ ያለው ዌቭ ካለም ሊኖረው የሚችለው ኢነርጂ 10 ብቻ ነው ማለት ነው። ከዚህ የምንረዳው ነገር ኢነርጂ ወይንም ኃይል የምንለው ነገር ዲስክሪት ቫልዩ አለው። ለየሆነ ለስፔሲፊክ ለሆነ ፍሪኩዌንሲ የተሰጠ የኢነርጂ መጠን አለ። ቁጭ ያለ የተገደበ የኢነርጂ ቫልዩ አለ። ኢነርጂ ኳንታይዝድ ነው ማለት ነው። ይሄ ማለት ይሄኛው ዌቭ የራሱ ኢነርጂ አለው፣ ይሄኛው ዌቭ የራሱ ኢነርጂ አለው፣ ይሄኛው ዌቭ የራሱ ኢነርጂ አለው፣ ይሄኛው ዌቭ የራሱ ኢነርጂ አለው። ኢነርጂዎቹ ለብቻ ቁጭ ያሉ የራሳቸው ቫልዩ ያላቸው ናቸው ማለት ነው። እነዚህን ኢነርጂ ነው እንግዲህ ኳንተም የምንላቸው። ይሄ ማለት ደግሞ ምን ማለት እንደሆነ ግልጽ ነው። ብርሃን ኢነርጂ ነው ካልን ኢነርጂ ደግሞ ኳንታይዝድ ከሆነ ብርሃን ኮንቲኒየስ አይደለም ማለት ነው። ማለትም ቅድም እንደተነጋገርነው እንደ ውሃ ዝም ብሎ የሚፈስ ነገር አይደለም ማለት ነው። ከዛ ይልቅ ቁጭ እንዳሉ በረዶዎች ነው። ይሄ ማለት በጆካችን ውስጥ ያለው 4 ማዕዘን አይስ ኪዩብድ የሆኑ በረዶዎች ናቸው ማለት ነው። ስለዚህ ውሃውን ማውጣት ስንፈልግ አንድ በአንድ ነው የምናወጣው እንጂ እንደ ውሃ ኮንቲኒየስሊ የሚፈስ ነገር አይደለም። እንደውም ብዙ ጊዜ እንደዚህ ዲስክሪት የሆነ የተወሰነ ቫልዩ ያላቸውን ነገሮች ፓኬት እንላቸዋለን። 1 ፓኬት፣ 2 ፓኬት፣ 3 ፓኬት እንላለን። ስለዚህ እነዚህን አይሶችም ፓኬትስ ኦፍ አይስ እንደምንለው የኳንተም ኢነርጂዎችንም ፓኬትስ ኦፍ ኢነርጂ እንላቸዋለን። ለዛ ነው መጽሐፋችንን ስትመለከቱት ኢነርጂ ኢሚት የሚሆነው ወይንም አብዞርቭ የሚሆነው በዲስክሪት ኳንቲቲዎች ነው፣ በስሞል ፓኬጅ ወይንም በንድሎች ነው። እያንዳንዱን ትናንሽ ፓኬት ኦፍ ኢነርጂ ኳንተም እንለዋለን። እያንዳንዱ ኳንተም ከኤሌክትሮማግኔቲክ ራዲዬሽኑ ፍሪኩዌንሲ ጋር ፕሮፖርሽናል ነው የሚለን። ይህንን የኢነርጂና የፍሪኩዌንሲ ሬሾ ኮንስታንት የሆነውን ፕላንክ ኮንስታንት ሪፕሬዘንት የምናደርገው በስሞል ሌተር ኤች ነው። ለምን ፕላንክ ይህንን ኮንስታንት በስሞል ሌተር ኤች መግለጽ እንደፈለገ በግልጽ የተቀመጠ ነገር የለም። ነገር ግን አንዳንድ መጽሐፍት ላይ ማክስ ፕላንክ ጀርመናዊ ስለነበረ በጀርመን ቋንቋ
ሂስ ክሩሰ ከሚለው ቃል ወስዶ ይህንን የፕላንክ ኮንስታንት በኤች ሪፕሬዘንት እንዳደረገው ይናገራሉ። በጀርመን ቋንቋ ሂስ ክሩሰ ማለት አግዚለሪ ኳንቲቲ ማለት ነው። አግዚለሪ ኳንቲቲ ማለት የሆነን ነገር ለመግለጽ የሆነን ነገር ኤክስፕሌን ለማድረግ ፈልጋችሁ ሳትወዱ በግዳችሁ የምትጠቀሙበት ኳንቲቲ ማለት ነው። በነገራችን ላይ ማክስ ፕላንክ ኢነርጂ ኳንታይዝድ ነው በሚለው ሐሳብ እሱ ራሱ አላመነበትም። የኤሌክትሮማግኔቲክ ዌቮችን ባህሪ ለመግለጽ ተጠቀመበት እንጂ በትክክል ኢነርጂ ኳንታይዝድ ናቸው የሚለውን እሱ ራሱ ለራሱ አላመነበትም ነበር። ለማንኛውም ኢነርጂን ለፍሪኩዌንሲ ስናካፍል የምናገኘው ይህንን ፕላንክስ ኮንስታንት ስሞል ሌተር ኤችን ነው። ስለዚህ ይህንን ኤክስፕሬሽን በአጭሩ ኢ ኦቨር የግሪክ ፊደሏ ፍሪኩዌንሲ ኒው is equals to small letter h ማለት እንችላለን። ይህንን ፎርሙላ ሪአሬንጅ ስናደርገው ኢነርጂ is equals to ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ እናደርጋለን። ቅድም ስንነጋገር ደግሞ ስፒድ ኦፍ ላይት ማለት ዌቭሌንግስ ሲባዛ ፍሪኩዌንሲ ነው ብለናል። ከዚህኛው ፎርሙላ ላይ ስፒድ ኦፍ ላይትን ካልኩሌት ማድረግ ከፈለግን ደግሞ ስፒድ ኦፍ ላይት ሲካፈል ዌቭሌንግስ ማድረግ እንችላለን። ስፒድ ኦፍ ላይት ሲካፈል ዌቭሌንግስ ፍሪኩዌንሲ ማለት ከሆነ በላይኛው ፎርሙላ በፍሪኩዌንሲ ቦታ ላይ ልንተካው እንችላለን ማለት ነው። ስለዚህ በቀጥታ ስንተካው ኢነርጂ is equals to ፕላንክስ ኮንስታንት ሲባዛ ስፒድ ኦፍ ላይት ሲካፈል ዌቭሌንግስ ብለን ኢነርጂያችንን ካልኩሌት ማድረግ እንችላለን። ለማንኛውም እነዚህ ሁለቱንም ፎርሙላዎች በመጠቀም ኢነርጂን ካልኩሌት ማድረግ እንችላለን። አሁንም ልብ በሉ እስካሁን በተረዳነው መሰረት ኢነርጂ ኳንታይዝድ ነው። እንደሚፈስ ውሃ ሳይሆን ቁጭ ቁጭ እንዳለ ፓኬትስ ኦፍ አይስ ወይንም በረዶ ነው። ስለዚህ ኢነርጂውን 1 HV 2 HV 3 HV እያልን ኳንታይዝ አድርገን ነው አንደርስታንድ የምናደርገው ማለት ነው። እንግዲህ ይህንን ሐሳብ አንደርስታንድ ማድረጋችን ነው ኳንተም ሜካኒክስ የምንለውን ትልቅ የሳይንስ ክፍል የከፈተው። እስካሁን የተነጋገርንባቸውን ሐሳቦች በትክክል አንደርስታንድ ማድረጋችንን ለማረጋገጥ እስቲ ይህንን በመጽሐፋችን ላይ የተሰጠንን ኤግዛምፕል ለመስራት እንሞክር። ጥያቄው የሚለን አንድ ሰማያዊ ከለር ያለው ርችት ኮፐር ክሎራይድን 1200 ዲግሪ ሴንቲግሬድ በማሞቅ መተኮስ እንደተቻለና ርችቱ ኢሚት ያደረገው ሰማያዊ ላይት ዌቭሌንግዙ 600 ናኖሜትር እንደሆነ ይነግረንና ኢነርጂውን እንድንፈልግ ይጠይቀናል። ይሄ ማለት እዚህ ጋር አንድ ርችት ቢኖረን በዚህኛው የርችቱ ክፍል ላይ ገን ፓውደር ነው የሚኖረን፣ በዚህኛው ክፍል ላይ ደግሞ ኮፐር ክሎራይድ የምንለው ኮምፓውንድ ይኖራል። ኮፐር ክሎራይድ ልክ እንደዚህ ሰማያዊ ከለር ያለው ሲሆን አየር ላይ ሄዶ ፈንድቶ ለርችቱ ሰማያዊ ከለር የሚሰጠው ይህ ኮፐር ክሎራይድ ነው። ኮፐር ክሎራይዱ አየር ላይ ሄዶ እንዲፈነዳ ደግሞ ከታች የምንተኩሰው ገን ፓውደሩ ሙቀት እንዲያገኝ በማድረግ ነው። ልክ ሮኬቶች ሲተኮሱ አየር ሪሊዝ አድርገው ወደ ላይ እንደሚወነጨፉት ማለት ነው። ስለዚህ በዚህ ርችት ላይም ልክ ርችቱን ስንለኩሰው ገን ፓውደሩ ይቀጣጠልና ጋዝ ሪሊዝ አድርጎ ኮፐር ክሎራይዱን ወደ አየር ላይ ሆንቻ ያደርገዋል። ቴምፕሬቸሩ ከፍ እያለ ሄድና አየር ላይ ይፈነዳ የምናየው ርችት ሰማያዊ ከለር አለው። የሆነው ይሄ ነው። በጥያቄው ላይ የተፈጠረው ብሉ ላይት አለው የተባለው ዌቭሌንግዝ 600 ናኖሜትር ነው። ቀደም እንደተነጋገርነው ደግሞ ከ380 እስከ 750 ናኖሜትር ዌቭሌንግዝ ያላቸውን ኤሌክትሮማግኔቲክ ራዲዬሽኖች ቪዚብል ላይት ብለናቸዋል። ስለዚህ በትክክልም ርችቱ ሰማያዊ ሆኖ ቢታይ ትክክል ነው ማለት ነው። የተጠየቅነው ደግሞ ይህ ኤሌክትሮማግኔቲክ ራዲዬሽን ያለውን ኳንታይዝድ ኢነርጂ ነው። ይህንን ጥያቄ ስንመልስ ቅድም እንደተነጋገርነው ኢነርጂ ማለት ፕላንክስ ኮንስታንት ሲባዛ ስፒድ ኦፍ ላይት ሲካፈል ዌቭሌንግዝ ማለት ነው። ስፒድ ኦፍ ላይት ለሁሉም ኤሌክትሮማግኔቲክ ራዲዬሽኖች ኮንስታንት ነው። 3 times 10⁸ ሜትር ፐር ሰከንድ ነው ብለናል። የፕላንክ ኮንስታንትም እንደዚሁ ኮንስታንት ነው። ቫልዩ ደግሞ 6.62607015 times 10⁻⁻34 ነው ብለናል። ዌቭሌንግዙ ተሰጥቶናል። ስለዚህ ኢነርጂውን ካልኩሌት ማድረግ በጣም ቀላል ነው። ወደ ካልኩሌሽናችን ስንገባ የፕላንክ ኮንስታንቱን በስፒድ ኦፍ ላይት እናባዛና የተሰጠን ዌቭሌንግዝ 600 ናኖሜትር ስለሆነ በ600 ናኖሜትር እናካፍለዋለን። እዚህ ጋር እንደምትመለከቱት ዌቭሌንግዛችን የተሰጠን በናኖሜትር ነው። እዚህ ጋር ደግሞ ያለው ስፒድ ኦፍ ላይታችን በሜትር ፐር ሰከንድ ነው። ስለዚህ ዌቭሌንግዛችንን ወደ ሜትር እንለውጠዋለን። ናኖሜትርን ወደ ሜትር ስንለውጥ 1 ናኖሜትር ማለት
1 times 10⁻⁹ ሜትር ማለት ነው። ስለዚህ 600 ናኖሜትር ማለት 6 times 10 ስኩዌር times 10⁻⁹ ሜትር ይሆናል። ይህ ማለት በቀጥታ 6 times 10⁻⁷ ሜትር ይሰጠናል ማለት ነው። ይህንን ቁጥር በቀጥታ ወደ ካልኩሌሽናችን ስንተካው ይህንን እናገኛለን። ሰከንድ በሰከንድ ይጣፋል። ፕላንክ ኮንስታንቱንና ስፒድ ኦፍ ላይቱን ስናባዛ ይህንን እናገኛለን። የፕላንክ ኮንስታንቱንና የስፒድ ኦፍ ላይት ብዜቱን ለተሰጠን ዌቭሌንግዝ ስናካፍል ሜትር በሜትር ይጣፋል። የመጨረሻ ሪዛልታችንም ይህ የምትመለከቱት ቁጥር ይሆናል። ይህ ኢነርጂ ቫልዩ በ600 ናኖሜትር ላይ ያለ የኢነርጂ ቫልዩ ነው ማለት ነው። ሁሉንም የኬጂኤን ኤዱኬሽን ሌክቸር ቪዲዮዎች በሞባይል አፕሊኬሽናችን ላይ ማግኘት የምትችሉ ሲሆን አፕሊኬሽኑን ለማግኘት የጉግል ፕሌይ ስቶርን መጠቀም ትችላላችሁ። ተጨማሪ ትምህርታዊ ሪሶርሶች በቴሌግራም ቻናላችን ላይ ይገኛሉ።